ብዙ ቼን ያላቸው ለዘመናት ያካበቱት እኮ ቼን አላቸው እና እነኛ ሰዎች ዛሬ አዲስ አበባ ላይ ፈታ ብለው እየኖሩ ሰዎች ግን ገንዘባቸውን ተበልተው በእነሱን ቃል አምነው እንትን ብለው ኢቭን ሚዲያው ራሱ እነሱን ስም መጥራት ይፈራል እኔን ጨምሮ ማለት ነው። ስለዚህ እነሱን ካውንተር ብናደርግ ቢያንስ እንደው ህጉ ራሱ ሄዶ እንደው አልፎ በደንብ እነሱን መጠየቅ ባይችል ራሱ ቢያንስ ታማኝነታቸው ላይ ጥያቄ መፍጠር ቢቻል ጥሩ ነው ብዬ አስባለሁ። ወገኖቼ ከሰማችሁ እንደዚህ አይነት ሰበር ስሙ ስብር ያለ ሰበር ከፊንቴክ ኢንቨስትመንት ጋር በተያያዘ እናስተዋውቃለን የሚሉ ሰዎች እየገቡ ነው የምልህ እየገቡ ነው። አካውንት አስለቀቅናል ያሉት ራሳቸው እየገቡ ነው የምልህ። ስድስቱ ገብቷል። አብዛኞቹ ታሳሪ አርቲስቶቹ እዛ እየገቡ ባለበት ሰዓት እያንዳንዳቸው እከሌ ጋር አሁን ተያዘ እከሌ አሁን በቁጥጥር ስር ገባ የሚለው ኢንፎርሜሽን ይደርስህ እንደነበረ ሰምቻለሁኝ። አንዱን ቅሬታቸው እንዴ አሳሪያችን አሁን ተበርሲሳ ነው እንዴ እስኪሉ ድረስ ያደረሰው አንዱ ይሄ ነው። ስጀምር እኮ ምርመራ ውስጥ ያለሁበት ብያለሁ፣ አባል ነኝ ብያለሁ። ስለዚህ እኔ ነኝ ለሰው መንገር ያለብኝ እንጂ መቼ እንደሚያዙ መቼ እንትን እንደሚሉ አውቀዋለሁ። ፊንቴክ ኢንቨስትመንት መኪና የማስመጠጥ ፈቃድ የለውም፣ ሸዋሸዋ ነው ወይ ወደብ ላይ ምናምን ለካ ፎቶግራፊ እየተጠቀሙ ነው እንደዛ ሲያሳዩ ነበር እንጂ ከጀርባ መኪኖች ኖረው አይደለም። እንዴት አይነት ማጨበርበር እንዴት አይነት ውንብድና ሲያካሂዱ እንደነበር እነዚህ ሰዎች አርቲስት እኮ የተከበረ ሙያ ነው። በአርቲስት ስም ሲነግዱ የኖሩ ናቸው። እነዚህ ህብረተሰቡን ሲያስለቅሱ ደም ሲያስመጥጡ የሰው ላብ ነጭ ላብ ሲያዘርፉ የኖሩ ናቸው። እነሱን አምናችሁ ለማስታወቂያ ትታላችሁ። ገንዘባችሁን የተበላችሁ ሰዎች ገንዘባችሁን ታገኛላችሁ። ብሩ በቢሊየን ወደ 2 ቢሊየን ብር የሚጠጋ ሰው ብር ያጭበረበሩ ሰዎች ተባብረው ይሄንን ህዝብ ያጠቡ ሰዎች ህዝቡ መኪናውን ሽጦ ባዶ ያስቀሩ ሰዎች ስለ 1.9 ቢሊዮን ብር ጉዳይ ነው የምናወራው። 98 ቢሊዮን ብር በባለስልጣናትና በታዋቂ ግለሰቦች አርቲስቶች ተበልቷል ወይም ተመዝብሯል ይተዋል። የፊንቴክ ኢንቨስትመንት ድርጅት ዋና መስራችና ታዋቂ ግለሰቦች ከ1200 በላይ ዜጎችን በማታለል ወንጀል ተጠርጥረው ክስ ተመስርቶባቸዋል። ተጠርጣሪዎቹ በ90 ቀናት ውስጥ የኤሌክትሪክ መኪና ባለቤት እናደርጋቸዋለን በማለት ከእያንዳንዱ ተጎጂ እስከ 1.3 ሚሊዮን ብር ተቀብለዋል። በዚህ ወንጀል ታዋቂ አርቲስቶችና የማስታወቂያ ባለሙያዎችም እጃቸው እንዳለበት ነው ፖሊስ ያስታወቀው። መሪላውን ደግሞ መስሩበት በራታ ሰበብ የራሳችሁን ንግዶም ተጣጣፉበት። ከጎን ሌላ ድርጅት ተከፍታላችሁ። እዚህ ልብስ በሰጡ ልብስ ቤት አላችሁ፣ ጨርቅ መደብር አላችሁ። በዛ ተወስዳ መጣና ቋል ድራማውን ነው የምላችሁ። ወንድም ካሊድ ከዚህ መኒ ላውንደሪውን ለሚሰራ ሰው እኮ ነው። ሳውዲ አረቢያ ላይ ሞት የተፈረደባት ሴትዮ ላይ 60 ሚሊዮን ብር ተሰብስቦ ብሩ የት እንደገባ ራሱ አይታወቅም እስካሁን። እኚህ ሁሉ የምንወዳቸውና የምናከብራቸው ሰዎች በፎርጅ ወረቀት ታውቃላችሁ፣ በፎርጅ ወረቀት ምንም ማስረጃ በሌለው ነገር እስከ ኤምባሲ ድረስ የውሸትን ሁሉ ነገር ደብዳቤዎችን ነው መግለጫ ሰጥተው እንደዚህ ይኸው ድራማ የምታዩት በፎርጅ ወረቀት ነው። ይሄን ታውቃላችሁ። ከ2 ሚሊዮን ሪያል በላይ ነው በዚህ ጉዳይ ላይ የተሰበሰበው። ብሩ የት እንደገባ አይታወቅም። ምንም አይነት ማስረጃ የላቸውም። በእርግጠኝነት ነው የምነግራችሁ። በዚህ ጉዳይ ላይ እኔ በግሌ ፌደራል ፖሊስ ድረስ መጥቼ ጥቆማ የምሰጥ ይሆናል። ሞራላቸውን ሸጠው ሞራላቸውን ሸጠው በዚህ ልጅ ስም እየለመኑ ብሩ የት እንዳለ አይታወቅም። ታሪኩም የፈጠራ ነው። የፍርድ ቤት ማስረጃ የላቸውም። ልጁ ራሱ እውነት ውሸት አይታወቅም። ሌላ የምትባለው ልጅ ራሱ የት እንዳለች አይታወቅም። አንድ ነገር ንገርህ አንተም ሆነ ይገረም ምናምን ተብዬ ማለት ነው ከገዳም የበላችሁትን 108 ሚሊዮን መጀመሪያ መልስ የዛ ሄደ እንትን ከማለት መኪና አስመጣላችኋለሁ ብሎ እጥብ ያደረጋቸው ካምፓኒ ባዚህ ይሄ ካምፓኒ ይሄን ስራ ሲሰራ ትልቁን ድርሻ የተወጡት እነዚህ ሰዎች ናቸው። ለፖለቲካ ዓላማ ሊሆን ይችላል፣ ለሽብርተኛም ሊረዳ ይችላል። ለምንም ሲቀጥል ደግሞ ሃይማኖታዊ ወላ የእስላም ብለው ወላ የክርስቲያን የእርዳታ ተቋም አንፈልግም፣ መፍረስ አለበት። ሰለሞን ቦጋለ የተባለው ግለሰብ በ6 ቢሊዮን ብር ሆስፒታል ሰራለው እርዱን ሲል ማንም ኢትዮጵያዊ ነው የለቀቀለት። የእሱንም እንጠያየቃለን፣ ገና አንላቀቅም። እኔ በጣም ደስ ብሎኛል። ባይዞ 1 ወር ሰራዊት ፍቅሬን እስር ቤት ካስቀመጥከው በቃ ተንፈሶ ነው የምወጣው። ተለቀሃል በዋስ ተለቀሃል ማለት ተፈታሃል ማለት አይደለም። ክስ ተመስርቷል። 10 ጊዜ ትመላለሳለህ ፍርድ ቤት። ክሱ እስኪያልቅ ውሳኔ እስኪሰጥ ድረስ ከዚች ሀገር የታሰሩ በህግ ነው። ማቆያም ሊያደርግ የሚችለው አሁንም ጉዳያችን ተይዞ ያለው በህግ ነው። ምክንያቱም ሌላው መብት የለውማ። ወሬ ከማውራት ከመንጫጫት እንደፈለገው ከመሳደብ ገደብ እስኪበጅለት ድረስ ይሄን ከማድረግ ውጪ እኛን የማሰር መብት የለውም። ይሄ መነሻው ምንድን ነው ጥያቄው። ለዛ መነሻው ማን ነው ካልክ ቅድም ያየናቸው ሰዎችና የነሱ እንትኖች ናቸው። ከነሱ ጋር አንድ ላይ ያሉ ሰዎች የተባለውን ነገር ቅድም እንዳልኩ ሳያጣሩ ምንም ዳኒ እንዳለው በበሬ ወለደ አይነት ነገር አብርሽ ነው ያለው መሰለኝ። በዛ ደረጃ ነገሩን ያባባሱት ተመዝጋቢዎቹ እንትን ውስጥ እንዲገቡ
ብስጭት ውስጥ እንዲገቡ ድርጅቱ ቤቱን ዘግቶ ጠፍቷል፣ ቢሮ ገንዘቡ ተበልቷል፣ ምን እንትን የተደረገው ጅቡቲ ላይ መኪና ምናምን ያሉት የለም፣ ዝም ብሎ ፎቶግራፍ ለጥፈው ነው ያየነው። ከኋላቸው በግራፊክስ የገባ ነው፣ በአኒሜሽን አስገብተው ነው ፎቶግራፍ እንጂ መኪናም የለም ጅቡቲ ላይ። እዛም የተደረደረው በኪራይ ተከራይቶ ያመጣው ነው። ማክሲመም ጥንቃቄ አድርጌ ነው የሰራሁት። ጥንቃቄ የለም የሚባለው ነገር እኔ አይገባኝም። እኛ ጋር ማስታወቂያ ሲመጣ ውል ነው የምንዋዋለው። ከውላችን በፊት ግን የድርጅቱን ህጋዊነትና በህይወት መኖሩን እናረጋግጣለን። ድርጅቱ አዲስ ቢሮ እየከፈተ ነው። በከፍተኛ ድምቀትና ደረጃ እንትን ላይ ቦሌ ላይ ቢሮ እየከፈተ ነው። እዛ ነው እንደውም የተገናኘ ነው። እዛ ቢሮ ላይ በእንግድነት ተገኝተን ነው በዛው ከልጁ ጋር ተዋውቀን እንደዚህ ብትሆን የሚልና ምንድን ነው የምትሰራው? ይሄ ላይሰንስ አለ ሆይ? ፍቃድ አለ ሆይ? ህጋዊ ነህ ሆይ? አዎ። ከዚህ በፊት ምን በዚህ ጉዳይ ላይ ምን ሰርተሃል ሲባል 3 ጊዜ በተለያየ ትልልቅ ቦታ ኦሮሚያ ባህል ማዕከል ስቴዲየም ጋር ያለው ስካይላይት ሆቴል እና ወዳጅነት ፓርክ ላይ በከፍተኛ ድምቀት መኪና አስረክቧል። መኪና ያስረከበ ካሚንግሱንም መኪና ላይ ያስመጣ ነው ተብሎ እኮ ማስታወቂያ ይተዋወቃል። እንኳን ያስረከበ ድርጅት ማስታወቂያ እንግዲህ ላለፈው 30 ምናምን ዓመት ስንሰራ ነው የኖር ነው። ያንን የተከተለ ውል ተፈራርመን ነው የሰራ ነው እና ይሄ ምንም እንዴት ጥንቃቄ ጎደለው ምናምን የሚያስብል ነገር አይደለም። አለ ውሉ አለ። ይሄ ፍሪ ማርኬት ነው። ሰውየው በ9 ብርም እሸጣለሁ ሊል ይችላል። ስለዚህ እኛም እንደው 1-2 ገዝተን እንደው ምንድነው ስሙ ራይድ እንኳን ብናስነዳ የሚል እንትን ይገባባል። ሐሳብ ታስባለህ ውስጥ። እኔ ራሴ ቪክቲም ነኝ ስለ ለምሳሌ ሶንግ ፕላስ ነው መኪና ዲል ያደረኩት ከፊንቴክ ኢንቨስትመንት ጋር። የነዚህ ሰዎችን ጩኸት ትክክል ነው ማለት ነው? አይደለም የመዘግየት ጉዳይ ነው እንጂ አሁን ክሊር ላርግልና ተከሻ እዚህ ጋር የተፈጠረው ነገር አጠቃላይ እዚህም ያሰባሰበና ጉዳዩም እንዲሆነ የተደረገበት ምክንያት ዲሌይ መፈጠሩ ለሶሻል ሚዲያ በር ክፍተት ተፈጠረ። ከድርጅቱ ጋር የተጣሉ 3 ሰዎች ነበሩ። ከድርጅቱ ጋር በተለያየ ምክንያት ማለት ነው። ኢቭን ማወቅ ያለብህ ሌላው በየወሩ መክፈል የነበረባቸው ሰዎች አሉ መኪና ወስደው። እነዛ ሰዎችም ክፍያ ላለመክፈል ነገሩን ማራገብና ማጫጫው ጀመሩ። ምክንያቱም እዚህ ጋር አሁን ስራ ስትሰራ ደግሞ ተመሳሳይ ስራ የሚሰሩ ተቋማትም ሊኖሩ ይችላሉ። እነዛን አካላትም ይኖሩበታል። የተመዘገቡ ሰዎችን እንዳሉት ሆነው እንደገና ከድርጅቱ የወጡም ሰዎች ተጨምረውበት ይሄ ነገር ተፈጠረ። የኛ መታሰር ምናልባት 7 ሰው ለመጀመሪያ ጊዜ በኢትዮጵያም ይመስለኛል ማለት የተለያዩ የኪነ ጥበብ ሰዎች ታስሮ ያውቃሉ በተለያየ ምክንያት። 7 ሰው ግን መታሰሩ ከዚህ በላይ ትልቅ ዜና የለም። እዚህ ጋር ያሉ በጣም እንወዳቸው እናከብራቸው በኢትዮጵያ ሕዝብ ዘንድ በሙያቸው አንቱታን ያተረፉ ሰዎች ናቸው። መኪና ቢግ ዲላቸው አይደለም። ትልልቅ መኪና የሚነዱ ትልልቅ ስራ የሰሩ ሰዎች ናቸው። ለገዛው መኪና ቅድመ ክፍያ ስንት ከፈልክ? 1.6 ሚሊዮን በራሴ ገንዘብ ነው የገዛሁት። በራሴ ገንዘብ ነው። እኔ እንደውም መኪናው ራሱ ዲሌይ ሆኗል እኮ። መኪናው ራሱ ጥያቄ ስታቀርብ ምን መልስ ነበረው ልልህ ነበር? አይ የመዘግየት ነው። ለምሳሌ ያህል መዘግየት ስለ ተጭኖ እስኪመጣ ድረስ የነበሩ ፕሮሰሶች አሉ። ዘግይቶ ግን ስቲል ማስታወቂያውን ትቀጥል ነበር። ምንድነው አንደኛ አግሪመንት አለኝ፣ ውል አለኝ። በውሌ መሰረት ስራውን ሰራ ነበር ማለት ነው። ጠቅላላ ህዝብ ተጽዕኖ ውስጥ ወድቋል ወይ በእንደዚህ አይነት ሶሻል ሚዲያ ባራገበው ነገር ብትል ግንዛቤ ያለው ህዝብ ነው። ሁሉም ሊወድቅ አይችልም። እዛ በነበርንበት ሰዓት እኛ መልስ መስጠት በማንችልበት ሰዓት ላይ ነው እነሱ እንደፈለጉ ሲያወሩ የነበሩት። አሁን ብታዩ 99% ሊሆን ይችላል ሊንኩ አለን፣ ቀድመንም አውርደናቸዋል። ግን እነሱ ከራሳቸው ውስጥ አጥፍተውታል። ሰዎች እውነትን አፈር ምሰው ሊቀብሯት የሚመኟት ከመቃብር በታች ሊያኖሯት የሚመኟት ብትሆንም እውነት ግን ሁልጊዜ ከመቃብር በላይ የምታበብ ሁሉም የምትኖር ናት። ተደብቃ አትቀርም። ከወጣችሁ ቆያችሁ 2 ወር ሙሉ ቆይታችሁ እንደወጣችሁ በትኩሱ በተፈታችሁ እለት ይሄን መግለጫ ዛሬ የምትሰጡትን መስጠት ያልፈለጋችሁበት ምክንያት ምንድነው? ዛሬን የመረጣችሁበት ምክንያት? ግራና ቀኙን ሳታይ
ዝም ብለህ ወጥተህ አታወራ። በስሜት ወጥተንማ ብናወራ የዛኔ እንደወጣን እኮ ሁላችንም በየስልካችን ማውራትም ይቻላል። ግን አሁንም ስናወራ በህግ የተያዘ ጉዳይ ስለሆነ ተገድበን ነው የምናወራ። ከወጣችሁ በኋላ ግራና ቀኝ ሳናይ አናወራም አልከኝ። ያያችሁት ግራና ቀኝ ምንድነው? ነገሮችና እነዚህ የተባሉት የተወሩት ወሬዎች ሶሻል ሚዲያ ላይ ሲሰራጩ የነበሩት ውሸቶች ለኛ እየተቀመጡ እየወረደ ሲቀመጥ ነበር። እዚህ ተሰብስበን ስብሰባችን ላይ ሁሉንም ነገር እናያቸዋለን፣ እናጣራቸዋለን። የተወራው ነገር ምንድነው? እኛ ጋር ያለው ተጨባጭ ሁኔታ ምንድነው? ከፊንቴክ ጋር ባለህ ውል ላንተ የተከፈለው ምንድነው? ለኔ በመኪና ነው የተዋዋልነው። ምን አይነት መኪና? ሶንግ ፕላስ መኪና ተሰጠህ? ከ10 ወር በኋላ የገንዘብ ማጠር አይደለም። ሁኔታዎች እንደዚህ ናቸው የተፈጠሩብን እንደዚህ ነው ብሎ የራሱን ምክንያቶች ሲያቀርብ መኪና አለ ውሸቴን አይደለም ከፈለጋችሁ ጅቡቲ ድረስ ሂጄ ላሳያችኋል። ኦኬ ማየት አለብን፣ ማረጋገጥ አለብን። ጅቡቲ ሄድን፣ መኪኖቹን አየን፣ ተደሰትን። የኪራይ ናቸው የሚባለው እንዳለ ሆኖ ይሄ ውሸት ነው አየን በትክክል። አሁን ማውራ ውሸት ነው የምልህ ዶክመንት ያላቸው ናቸው። ራሳችን እየነዳን እያንዳንዳችን መኪና ላይ ጭነን የህዝቡን ደስታ ተጋርተን እንደ ህዝብ ልጅነት እንኳን ደስ አላችሁ መኪናው እየመጣ ነው ደስታን የገለጽን እንጂ ማስታወቂያ አልነበረም የሰራነው። እዚህ ውስጥ ግን ሲራገም የነበረው ስንገባ ምናልባት እኮ ሀገራችን ላይ ኩሪፍቱ ወይም አንድ ቦታ ልትሄድ ይችላል፣ ዌልካም ይሰጡዋል። ጁስ ሰጥተውን እኮ ዛሽ ጋር እንደዚህ ቼር ስለተባባልን እኮ መጠጥ እየተራጩ ነው ተብሏል። አየህ